ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች የኔ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ይዤላችሁ የመጣሁት የባሪያኒ አሰራር ነው። ትወዱታላችሁ ብዬ ተስፋ አረጋለሁ። ያው እንደምታዩት ሽንኩርት አድርጌያለሁ። የምንፈልገውን ቅመማ ቅመም መጠቀም እንችላለን። ሁሉም ቤታችን ባለው ማለት ነው። ግድ እኔ ጋር የተጠቀምኩት እናንተ ጋር መኖር አለበት አይባልም። ባለን ቤታችን ውስጥ እኔ ያደረኩት ያው ሰባቱ ቅመም እዚህ ጋር ጠገቤ ልጅ አለች ግልጽ በእነሱ ከቀላቀልኩኝ ታውቃለች በሚል ነው። እንግዲህ በዚህ እግረ መንገዴ ከመሳቀቅ አላህ ያድናችሁ። በነጻነት የምንሰራበት ቦታ ሲመቻች በጣም ጥሩ ነው። በነገራችን ላይ ብቻ እንደ መስራት ለነጻነቱ ማለት ነው። ለስራው ክብደት ሳይሆን እንደፈለጋችሁ የፈለጋችሁትን ለማድረግ ብቻ የመሰለ ነገር የለም። ነገር ግን ያው እንደኛ ሳይሆን ያው እንደ ሰዎች ፍላጎት ነው። እና እዚህ ጋር 7 ዶሮ እኔ በምፈልገው መልኩ ቆራርጬው እንደዚህ ጥብ በደንብ ያው እኛ ዶሮ በማጠብ አንታማም። እንዳስፈላጊነቱ በደንብ ካጠብኩት በኋላ በዚህ መልኩ ቆራርጬ ጣብሼዋለሁ። በትንሽ ማለት ነው፣ ብዙም አይደለም። ጥንጥዬ ዘይት አድርጌ ስጠብሶ አላሳየኋችሁም። እና በዚህ መልኩ ጠበስ ጠበስ አድርጌ ከጎን ካረኩትኝ በኋላ ሽንኩርቴን ይኸው በምታዩት መልኩ እየጠበስኩኝ ነው የጨመርኩት። ይኸው የምታዩዋቸው ስማቸው እና እነ ቃሪያ እነ ጀልፈ እና ከርበቴ የሚባለው ወረቀለቃል እነሱ ካደረኩኝ በኋላ 5-6 ቲማቲም ፍጭት አድርጌ ይኸው በምታዩት የምፈልገው ቅመም ቅድም እንዳልኳችሁ ፈልጋችሁ ቅመም ከተጠቀምኩኝ በኋላ እኔ ብዙ ሁሌ እንደምላችሁ እኔ ብዙ ቅመም አላበዛም። 2 ድፍን ሎሚ አድርጌያለሁ። ሁሉንም ብዛት ስላለው ምሰራው ሩዝ ብዙ ቄንጥ አላወጣሁለትም። ለነገሩ እኛ ኢትዮጵያውያን በእግራችን ብንሰራው ይጣፍጥልናል ምግባችን ማለት ነው። ማሻአላ ተባረከ ረህማን። እና በዚህ መልኩ ጥብስ ካረኩትኝ በኋላ ቅድም የጠበስኩትኝ ዶሮ እጨምራለሁ ማለት ነው። በአንድ እጅ ለመቅረጽ በአንድ እጅ ለመስራት አይመችም። እውነት ለመናገር በጣም ያው ዶሮውን ብዙ ከመሆኑ የተነሳ እኛ ቤት ጁማ ሰው አንዳንዴ ማለት ነው ማለት ተራ አለን። በተራችን ጊዜ በጣም ብዙ ነው የሚሰራው። እና ይሄው ዶሮዬን በአንድ እጄ መገልበጥ ስላልተመቸኝ ቀረጻውን አቁሜ ከጨመርኩትም በኋላ ነው መልሼ ቀረጻውን የጀመርኩት። ከላይ እቺን የምታዩት የጠበስኩት ሽንኩርት በተና አድርጌበታለሁ ዶሮውን እዚህ ቁሌቱ ላይ ከጨመርኩት በኋላ ማለት ነው። እና ይሄው ገልበጥ አረገዋለሁ የተወሰነ እንዲበስልልኝ ከቅመማ ቅመሞቹ ጋር እንዲዋሃድልኝ ተዋለሁ ዶሮውን ማለት ነው። እና እያረፈን ትንፋሽ አጠረኝ። እዚህ ጋር በጎን ደግሞ ሽንኩርቴን እየጠበስኩኝ ነው። ከላዩ ላይ መበትነው በኋላ ላይ ልናቀርበው ስንልም ከላዩ ላይ መበተን አለብን። የባሪያኔ እንደመሆኑ ማለት ነው። ያው እንደ ፍላጎታችሁ ነው። የሚወዱ ይኖራሉ፣ የማይወዱ ይኖራሉ። እንደ ቤታችሁ ሰዎቻችሁ እንደሚወዱላችሁ ነው መስራትም ያለብን። ያው ሰርተን ካልወደዱት ወይም ደስተኛ ሆኖ ካልበሉት ዋጋ የለውም ማለት ነው። እነዚህ ጋር የሩዜ ብዙም አላሳየኋችሁም። ቀቅዬ አውጥቼዋለሁ እንዳልኳችሁ ብዛት ስላለው ይከብዳል። እና አላርምን በመሀል እየገባ እያቋረጠኝ ነበረ። ስልኩን እየቀረጽኩኝ አይመችም። እውነት ለመናገር በጣም ጎበዞች ነን እኛ የማዳም ቅመሞች፣ እውነት ለመናገር በጣም ጎበዞች ነን። ይኸው ከታች የተወሰነ ሩዝ ትቻለሁ እዛው ከቅድም ካሳየኋችሁ ከጠበስኩ ሽንኩርት እና ይሄ ቅጠል ስሙ እንዳልጠራው እዚህ ጋር ስላለች ነው በተና አድርጌበታለሁ። ትረዱኝ ያላችሁ ብዬ ተስፋ አደርጋለሁ። ያው ደግሞ አታውቁም ብሎ ብዬ ሳይሆን ሁላችንም ያው እርስ በራሳችን መደጋገፍ የምንለቀውን መተያየት ስላለብን ነው። እኛው ለእኛው ካልተያየን ካልተደጋግፍን ማንም አይመጣልንም።
ውዶቼ ይኸው አሸዋዬ በዚህ መልኩ ከግማሽ ሩዝ ከታች እንዳያችሁት ካደረኩኝ በኋላ ይኸው አሸዋዬን እዚህ ጋር አድርጌዋለሁ። ከላይም ደግሞ ትንሽ ከጠበስኩ ሽንኩርትና ይሄኛው ወረቅ እንትን ቅጠል አድርጌያለሁ። ስሙ ለመጥራት አስቸጋሪ ነው፣ አጠገቤ ስላለች ነው። ደጋገምኩባችሁ መሰለኝ፣ በጣም ይቅርታ። እነዚህን ከቢጫውና ይሄ የምግብ ከለር የሚባለው ከቢጫውና ከቀዩ ደባልቄ ይሄ የሞይ ዛህር የሚሉት በሱ ነው እኔ የምበጠብጠው ማለት ነው። ከዛ ሩዛችን ላይ ፈሰስ እናደርገዋለን ከለር እንዲሰጥልን ማለት ነው። ከለር እንትን ሙሉ ከለር ያደርግልናል እና ለዛ ነው አሁን ላዩ ላይ እናደርገዋለን ማለት ነው። በዚህኛው በሞይ ወርድ ሲሆን ደግሞ አሪፍ ነው። አሁን ፈሰስ አድርገናል እንግዲህ ከላይ ከለር ይሰጥልናል። ስናወጣው ስናቀርበው አሪፍ ከለር ሙሉ ይሆናል ማለት ነው። በእንግሊዝኛ እንዳልጠቅ ያው እንደምታውቁት ነው። እና በዚህ መልኩ እንግዲህ የዚህን ሩዝ ጣጣ ጨርሰንለታል። አሁን በአልሙኒየም ሽፍና አድርጌው ቢያንስ አንድ ለግማሽ ሰዓት ያህል እተዋለሁ በትንሽዬ ጋዝ ማለት ነው። ሩዛችን በዚህ መልኩ ደርሶልናል፣ እያወጣ ነው እና እዚህ ጋር ረጅም ሰዓት ስንቀርጽ እኔና ጓደኛ ያስቱ ነበረች። ከእሷ ጋር እየቀረጽን በጣም ጊዜ ሰዓቱ ደቂቃው የቆጠረብኝ እዚህ ጋር ነው። እና እንዴት ናችሁ ልጆች? እዚህ ጋር በቃ ማውጣት ማቅረብ ነው የቀረው ማለት ነው። እና አብሽሩልኝ፣ በርቱ፣ እንዳትሰላችሁ፣ እርስ በራሳችንን እንደጋገፍ፣ እንተያይ። የምንለቀውን አንዳችን የምንለቀው እርግጠኛ ነኝ ይመጣል፣ የአንዳችን ወደ አንዳችን ይደርሳል። እንትኑ ከተጫነ ማለት ነው። የደውል ምልክቱ ስንደማመር የደውል ምልክቱ ከተጫነን የተደራሽነት ይኖረዋል። እና እየተያየን አንተላለፍ፣ እንተጋገዝ። እስቲ በቅንነት እውነት እርስ በራሳችንን እንተያይ እና አብሽሩ፣ በርቱ እና ተስፋ አትቁረጡ። አያችሁት? እዚህ ጋር የሚቀርጸኝ ነበረ ባለቀ ሰዓት እንግዶቼ መጥተዋል እና ከመጡት እንግዶች አንደኛዋ እንግዲህ ቀራጭ ሆናለች ማለት ነው። በጣም አሪፍ ነበር እና በጣም ምርጥዬ ነው የሆነው። በጣም ብዙ ነው እንትኑ ማለት ነው። ያው እስኪ ለሰባት ዶሮ ምን ያህል ሮዝ እንደተሰራ ያው ገምቱ። እና እኔ በመለኪያዬ 6 ነው የሰፈርኩት። እንግዲህ 3 ኪሎ ነው ይሁን ከዛም በላይ ይሁን አላቅም። መስፈሪያው ትልቅ ነው ብቻ ይኸው ድስጤ እንዳያችሁ ትልቅ ነው። እዚህ ጋር በጎን ደግሞ ይሄኛው ነገር በስብሳ ነው። እና በዚህ መልክ ጨራርሰን ያው ልናቀርብ እያዘጋጀን ነው ማለት ነው። እዚህ ጋር እኔ ሳወጣ ጓደኛዬ እየቀረጸችኝ ነው። የመጨረሻ ላይ እንግዲህ አቅርቡ ተብሎ ጥድፊያ ላይ ነን። ቅርታ ያው እንደምታውቁኝ ጉንፋን ይዞኛል። እንግዲህ ቻሉኝ እና በጣም ነው የምወዳችሁ ውዶቼ፣ በጣም ነው የማመሰግነው ስለምትከታተሉኝ፣ ስለምታበረታቱኝ። ክበሩልኝ። አላህ ረህመት፣ ሰላም፣ እዝነቱ አይለያችሁ። ሰላም ለሁሉም ለሰው ልጅ በሙሉ ከሀገራችን ጀምሮ ሁሉም ቦታ ሰላም ያደርግልን። እንበረታታ፣ አይዟችሁ፣ በርቱ እና ይውልኝ። ከወደዳችሁት ሰርታችሁ ሞክሩት። በጣም ምርጥ ይሆንላችሁ እና አብሽሩ። በያላችሁበት እንግዲህ ሰላማችሁ ብዝት ይበል። የጠፉት እህቶቻችንን የሚገኙበት ከእንደገና ደግሞ በረሃም ላይ ያሉት እንደ ፈጣሪ ይድረስላቸው። ሁሉም ከምንሰማውም ከምናየውም ላይ ሰውረን። ሁላችንም አላማ አለን። አላማችን አሳክተን ወደ ሀገር እስከምንመለስ ድረስ ባለንበት እሱ ይጠብቀን እና ይጠብቅልንም። እኛም ሀሳባችንን ያሳካልን፣ ምኞታችንንም እውን ያደርግልን ማለት ነው። እና ይዟችሁ ደቂቃ በጣም ሄደ በዛ። ምንም ማድረግ አልችልም። ባለቀ ሰዓት መቁረጥም አልችልም እና ለዛ ነው የረዘመብኝ ውዶቼ። እንግዲህ እስከ መጨረሻው በማየት አበረታቱኝ።
እኔ እውነት ለመናገር የማንንም ቆርጬ አላይም ከከፈትኩኝ ጊዜ በጣም ጊዜ ከሌለኝ በስተቀር። አንዳንድ ሰው እኔ ግርም ይለኛል በጣም ውስንጥር በቃ ሰላምታ ብቻ እንጃ። ሰላምታው እርግጠኛ ነኝ ሰላም ብሎ ነው ከፍቶ ሚቶ ይሁን ይበር ይሁን አላውቅም። እና ስታዩት ያቺ ሰላምታ ብቻ ናት። ለዛም ግማሽ ሰላምታ ሁላ እንትን የማይለዋል። እንደዛ መሆን የለበትም። በቃ አንዳችን ለአንዳችን መሆን ካለብን በቃ በሙሉ ልብ መሆን አለበት ብዬ ነው የማስበው እንደኔ። እና ወዳችኋለሁ። አበዛው እዚህ ጋር የእንቁላል የተቀቀለ እንቁላል ከለር አድርጌበት ጠባብሼው ትንሽ ዘይት ውስጥ ጨምሬ አውጥቼው ነው። በደንብ አልጠበስኩትም፣ እንዲያምርልኝ ከለሩ እንዲይዝልኝ ብቻ ነው። ይኸው ቅድም የጠበስኩ ሽንኩርት ላይ በተና አረኩት። እዛን ይሄ ቅጠል የክዝበራ ቅጠል በነገራችን ላይ አሁን መጨረሻ ላይ ጠራሁት። ልጅቷ ተስማኝ እንግዲህ ያለሁ አለም እየተሳቀቅን እኮ ነው የምንሰራው ውዶቼ። እና ይኸው እንግዲህ ይሄ የዚህ ሁሉ ውጤት ይሄው ነው ማለት ነው። አሁን ደርሶልናል እንግዲህ ልናቀርብ ነው ማለት ነው። መልካም የስራ ጊዜ ይሁንላችሁ። የሰራችሁትም ያወራችሁትም ይወደድላችሁ። ሰላማችሁ ይብዛልኝ። ወዳችኋለሁ። ቻው